ፒች ስፖርት ፈርናንዴዝ ስላለው የተፎካካሪነት ስሜት የምትጠራጠሩ ከሆነ ዌርወልፍስ የተሰኘው የካርድ ጨዋታ የሚያወራውን ስሙ ይላል የቃለ ምልልሱ አምድ ጅማሬ። እውነትም ፈርናንዴዝ ተፎካካሪነቱን በሚገባ በጨዋታው መነሻነት አስቀምጧል። በሜዳ ላይ የምታዩት ማንነቴ ከሜዳ ውጭ እንደ ዌርወልፍ አይነት ባሉ ጨዋታዎች የምትመለከቱት ነው የሚለው ፈርናንዴዝ ስለ ጨዋታው ማብራራቱን ይቀጥላል። አድማጮች እዚህ ጋር ዌርወልፍ ምን አይነት ጨዋታ ነው ካላችሁ የቡድን ካርድ ጨዋታ ሲሆን አንድ አጫዋች ኖሮ ሁሉም ተጫዋቾች ማንም የማያውቀውና ራሳቸው ብቻ የሚያውቁት የተደበቀ ሚና ይኖራቸዋል። ተጫዋቾቹ በቁጥር የፈለገውን ያህል ቢሆኑ ወይ ዌርወልፍ ናቸው አለያ ደግሞ ቪሌጀር ናቸው። የተኩላን ተቀጽላ ያዘው ዌርወልፍ ታዲያ በዚህ ጨዋታም የአዳኝነት ሚና ያለው ሲሆን ሌሎች ዌርወልፍ እንደሱ እንደሆነ እንዲያውቁበት ማታለልና ተስማምተው ወልፍ ውስ ነው በሚል ከጨዋታው እንዳያስወጡት ማድረግ ሌሎችንም ወልቭሶችን ግን በሚስጥር ከጨዋታው ማስወገድ ይኖርበታል። ቪሌጀሩ ደግሞ ወልፍ እንዳልሆነ ለሌሎች ማሳመን የሚጠበቅበት ሲሆን ትክክለኞቹ ወልቭሶችንም መለየት ይጠበቅበታል። ፈርናንዴዝም ታዲያ ተወዳጅ ጨዋታው ይሄ እንደሆነ በመግለጽ ሜዳ ላይ ካለው የጋለ ተፎካካሪነት ስሜት ጋር ያያይዘዋል። የካርድ ጨዋታዎችን መጫወት እወዳለሁ። እኔ የተወለድኩበት ቤተሰብ ውስጥ እነዚህ የካርድ ጨዋታዎች የሞት ሽረት ያህል ፉክክር የሚታይባቸው ነበሩ። ፖርቹጋላውያን በሚሰሩት ነገር ሁሉ ልባዊ ስሜታቸው ሲያንጸባርቁት ያላችሁ። እኔ እንኳን በጨዋታው ያን ያህል አላበድኩም፣ ግን ደግሞ ብርቱ ተፎካካሪ ነኝ። የአጎቶቼ የጨዋታው ፉክክር የጋለ ከመሆኑ የተነሳ አንዳንዴ መስመሮች ይታለፋሉ። እኔም ታዲያ ወደ ውጭ መውጣት ነበረብኝ ይላል ፈርናንዴዝ። እዚህ ቀደም በአንድ ቃለ ምልልስ ወቅት ኤሪክ ቴናግ የቡድኑ አሰልጣኝ ሳለ በቡድኑ ከነበሩት የቀድሞ የማንቸስተር ዩናይትድ ረዳት አሰልጣኝ ቫንዴር ጋግ የቡድኑን የተፎካካሪነት ስሜት ሲያነሱ በልምድ ሜዳዎች ላይ ሳይቀር ከጨዋታ ውጭ ለሆኑ ኳሶች ሲከራከር ማስተዋላቸውን ጠቅሰው ነበር። ቡድኑም ከዚህ ጋርም በተያያዘ ለቀረበለት ጥያቄ ሲመልስ ፈገግታውን ካስቀደመ በኋላ በዚህ ጉዳይ ላይ ከሱ ጋር በብዙ ተጨቃጭቀናል፣ ግን ደግሞ ሰዎች ንትርክ ፈልጌ ሳይሆን ማሸነፍ ስለምፈልግ ብቻ እንደሆነ ተረድተውኛል። በልምድ ሜዳዎች ላይ ያንን ማሳየት የማልችል ከሆነ ምናልባትም ሌሎች ተጫዋቾች እኔን አይተው መስራት ካለባቸው በታች ሊሰሩ ይችላሉ በማለት በልምድ ሜዳ ላይ የሚያሳየው ጠንካራ የተፎካካሪነት ስሜት እንዴት ሌሎችን ብርታት እንደሚሆን ያነሳል። በዘንድሮ የውድድር ዘመን በሊጉ የቡድኑ ቁጥሮች የበላይነቱን የሚመሰክሩ ሆነው እናገኛቸዋለን። በአሲስት በቆሙ ኳስ አሲስቶች፣ ከክፍት ጨዋታና ከቆሙ ኳሶች የጎል ድሎችን በመፍጠር ብሎም ደግሞ ትልልቅ የሚባሉ የጎል ድሎችን በመፍጠር ቡድኑ ቀዳሚ ነው። ከዚህ በተጨማሪም የቡድኑ አጠቃላይ በሊጉ ጨዋታዎች ያስመዘገበው የጎል ተሳትፎ ለ26 ነጥቦች መገኘት ምክንያት የሆኑና ይህም ደግሞ 2003-2004 ዩናይትድ የሊጉን ዋንጫ ባሳካበትና ራሱ ሮናልዶ የመጀመሪያ ባላንዶሩን ባሳካበት ዓመት ካስመዘገበው በላይ ሆኖ እናገኘዋለን ይላል የቴሌግራፍ ጽሑፍ ቃለ ምልልሱን ገታ አድርጎ ስለ ቡድኑ የዘንድሮ ውድድር ዓመት አቋም ሲያብራራ። በነገራችን ላይ ቃለ ምልልሱ የተደረገው ፈርናንዴዝ በሲልኮ ቅርንጫፍ የማንቸስተር ዩናይትድ ደጋፊዎች የዓመቱ ምርጥ ተጫዋች ሽልማቱን ከተቀበለ በኋላ በቅንጡ የካርተን ሃውስ ሆቴል ነበር። ፈርናንዴዝ ምናልባትም እነዚህ ቁጥሮቹ የእግር ኳስ ጸሐፊዎች ማህበር የዘንድሮ የዓመቱ ምርጥ ተጫዋች ክብር ላይ ካበቁት የዩናይትድ ተጫዋች ይህን ሲሸለም ከዋይን ሩኒ በመቀጠል ከ16 ዓመታት በኋላ ለመጀመሪያ ጊዜ ይሆናል። ፈርናንዴዝ እንደሚለው ከሆነ ግን ከግላዊ ሽልማቶች በላይ የቡድኑ ዋንጫዎች ለሱ ትልቅ ቦታ አላቸው። በተለይም ደግሞ ዩናይትድ ከ2013 ወዲህ የፕሪሚየር ሊግ ዋንጫን ለማሸነፉ በክለቡ ታሪክ ያልተለመደና እንግዳ ነገር እንደሆነ ይጠቅሳል። ቡድኑ በእንግሊዝ በኤንኤችኤስ ሆስፒታል እንደ አጋዥ በመሆን እንዲሁም ነን ሊግ እግር ኳስን በዚያው የተጫወተ ውጤታማ ስለነበረው ወንድሙ ሪካርዶ በኩራት ያነሳል። ወንድሙ ምንም እንኳን ወደ ፕሮፌሽናል ሊግ ደረጃ ባይደርስም እግር ኳስን ከሌላ ተጨማሪ ስራ ጋር ሰዓቱን አብቃቅቶ ስኬታማ ጊዜ ማሳለፍ መቻሉንም እንደ ጥንካሬ ያነሳለታል። ሪካርዶ አሁን ወደ ፖርቹጋል የተመለሰ ሲሆን ሌላ ህይወትን እየመራ ይገኛል። ወደ ማንቸስተር ዩናይትድ የሚመጣ የትኛውም ተጫዋች ሁሉንም ዋንጫዎች ማሸነፍ ይፈልጋል እንጂ በ6 ዓመታት ውስጥ ለ2 ወይም 3 ዋንጫዎች እፋለማለሁ ብሎ አያስብም። 3 ጊዜ ለፍጻሜ የደረስንባቸው አጋጣሚዎች አሉ፣ ግን አላሸነፍንም። ያም ሆኖ ለማሸነፍ ተቃርበናል። በመልበሻ ክፍል ለቡድን ጓደኞቼ የምላቸው ይህንኑ ነው። መፎካከር እፈልጋለሁ፣ ምክንያቱም ብርቱ ተፎካካሪ ከሆንኩ ለማሸነፍ መቅረብ እችላለሁና። ለክለቡ አለቃዎችም ቢሆን የምላቸው ነገር የሊጉን ዋንጫ እናሸንፋለን ብላችሁ ቃል እንደማትገቡልኝ ያውቃለሁ።
ግን ደግሞ እስከ መጨረሻው ድረስ ብርቱ ተፋላሚ ሆነን መቅረብ እንደምንችል የሚያረጋግጥ ቡድንን እንደምፈልግ ነው የምናግራቸው ይላል ብሩኖ ፈርናንዴዝ። ቡርኖ ስለሚያደንቃቸው ተጫዋቾች ሲናገርም ከዴብራያን በተቃራኒ መጫወት ለእኔ ትልቅ እድል ነበር ይላል። ኢኔሽታን አንስቶም አርአያዬ ሲል ያሞካሸዋል። ዴኮን በተሰጠው የታደለ ሲል ጠርቶትም ሩዩኬስታን ደግሞ በቆንጆ ሱፍ እግር ኳስን የሚጫወት እስኪመስል ድረስ ክላሲ የሆነ ሲል ይገልጸዋል። አንድሪያ ፒርሎን በተመለከተም ያን ያህል ፈጣን አይደለም ብሎ ያስብ እንደነበር መግለጽ በሴሪያ ሁለቱ በተገናኙበት ወቅት በፍጥነት እንደሚበልጠው ተማምኖ ሳለ እንዴት በትንሽዬ የመለሰው ማጥቃት እንቅስቃሴ ቀድሞት ጎል አስቆጥሮ እንደነበር በማስታወስ ለሱም ያለውን አድናቆት ከመናገር ወደ ኋላ አላለም። በመቀጠልም እግር ኳስን እንዴት አብዝቶ እንደሚመለከት የሚያነሳው ቡርኖ ባለቤቴ አና ቤት ሲሆን ዛሬ ኳስ የለም እንዴ ትለኛለች። የትኛውንም አይነት ጨዋታ እመለከታለሁ። የትኛውም ሊግ፣ የትኛውም ዲቪዚዮን ይሁን ማየት የምፈልገው አይነት ጨዋታ ከሆነ ግድ የለኝም። ምክንያቱም ከሁሉም ሰውና ከየትኛውም ስፍራ የምትማሩት ነገር አታጡም። እግር ኳስን እኔ ከምጫወትበት ከባቢ በላይ ትልቁ ምስሉን መመልከት ፈልጋለሁ ይላል። ስለ ማንቸስተር ዩናይትድ ቀጣይ ጉዞም ጥያቄ ሲቀርብለት ሙሉ የውድድር ዘመን በጥሩ ሁኔታ መጫወት ወሳኝ እንደሆነ ይጠቅስና እሱ ወደ ዩናይትድ ከመጣ ወዲህ ክለቡ ይህን ሲያደርግ እንዳልተመለከተ ያነሳል። ከሶልሻየር ጋር ግን በሁለተኛው ውድድር ዘመኑ እስከ ጥር በሚገባ ከተጫወቱ በኋላ ማንቸስተር ሲቲዎች ማርሽ ቀይረው አንደኛ በመጨረስ የነሱ ቡድን ዩናይትድ ደግሞ ሁለተኛ የጨረሰበትን ጊዜ አይዘነጋውም። ከእግር ኳስ ባሻገር ቡርኖን በቅርበት የሚያውቁት የዩናይትድ አባላት ስለ ጥሩነቱ ይተክሳሉ። ለሰዎች በሆነ መልኩ ጥሩ መሆን ከቻላችሁ ሌላውም ተረድቷችሁ ለእናንተ ጥሩ ይሆናል የሚለው ተጫዋቹ ትክክለኛ ነገር እየሰራችሁ ከሆነ ሌሎች ስለሚሰሩት ነገር አትጨነቁ። ትክክል ሆነ አልሆነም በጎነት ሁልጊዜም ቢሆን ከውስጣችሁ ሊጠፋ አይገባም። ዛሬ በጎነት እየተሸረሸረ በመጣበት ጊዜ ላይ እንገኛለን ሲልም ስለ ጥሩ ሰው መሆን ያለውን ሐሳብ ያጠናክራል። ፒች ስፖርት